በእንደዚህ አይነት ሁኔታዎች ውስጥ ላሉ ልጆች አይፕሮፊንን በጭራሽ አይስጡ። ሰላም፣ ዶክተር አንዋር ነኝ፣ የህፃናት ስፔሻሊስት ሐኪም። አይፕሮፊን ለትኩሳትና ለህመም ማስታገሻነት የተለመደ መድኃኒት ነው። ነገር ግን አንዳንድ ሁኔታዎች ላይ አይፕሮፊንን መስጠት ከፍተኛ አደጋ ሊያስከትል ይችላል። የመጀመሪያው ልጁ ምግብ ካልወሰደ። በባዶ ሆድ አይፕሮፊንን መስጠት ጨጓራን ይጎዳል። ሁለተኛ ዲሃይድሬሽን ወይም የሰውነት ድርቀት፣ ማስታወክ ወይም ተቅማጥ ያለባቸው ልጆች አይፕሮፊንን መስጠት ኩላሊታቸውን ይጎዳል። ሶስተኛ ደንግ ፌቨር፣ የደንግ ትኩሳት ወይም የተጠረጠረ የደንግ በሽታ ያለባቸው ልጆች አይፕሮፊንን መስጠት የደም መፍሰስ አደጋን ይጨምራል። አራተኛ የኩላሊት በሽታ፣ የኩላሊት ህመም ላለባቸው ልጆች አይፕሮፊንን መስጠት ህመሙን ያባብሳል። አምስተኛ የአስም በሽታ፣ አስም ያለባቸው አንዳንድ ልጆች አይፕሮፊንን መስጠት ከባድ የመተንፈስ ችግር ሊያስከትል ይችላል። ስድስተኛ ከ6 ወር በታች ላሉ ህጻናት፣ አይፕሮፊን ከ6 ወር በታች ላሉ ህጻናት ደህንነቱ የተጠበቀ አይደለም። አስፈላጊ ከሆነ ፓራስታሞል ይጠቀሙ። ከመስጠቱ በፊት ትክክለኛ መጠኑን ያረጋግጡ።